በኮሌስትሮል ህመም የተሰቃያችሁ እነሆ ዛሬ መፍትሄውን ይዤላችሁ መጥቻለሁ። እቤታችሁ ሆናችሁ የምትታከሙት ኮሌስትሮልን ድራሹን ማጥፋት ትችላላችሁ። እንዴት አድርገን የሚለውን በዚህ ቪዲዮ እነግራቸዋለሁ። ሰላም ጤና ይስጥልን። ሳሚ እባላለሁ። የእጽዋት ህክምና ባለሙያ ነኝ። ኮሌስትሮል ላይ አብዛኛዎቹ ሰዎች እንደምታውቁት በህክምና መፍትሄ የማግኘት እድሉ በጣም አናሳ ነው እንደምታውቁት። ምክንያቱም በምግብ አመጋገብ ችግር የሚመጣ በሽታ ስለሆነ ራሳችን በመከላከል ብቻ ነው የምናከመው። በተደጋጋሚ ሐኪም ቤት ሄዳችሁ ስልችት እስኪላችሁ መድኃኒቱን ወስዳችሁ ምርመራ አድርጋችሁ ነገር ግን ጠብ የሚል መፍትሄ አጣችኋል አይደለም? ስለዚህ በዚህ ቪዲዮ እስከ መጨረሻው አብራችሁ ከቆያችሁ ዘላቂውን መፍትሄ እንዴት አድርጋችሁ ማጥፋት እንደምትችሉና እንዴት መከላከል እንደምትችሉ እነግራችኋለሁ። ምልክቱ ምንድን ነው? ለመሆኑ እንዴት ነው የሚመጣው? በምንድን ነው የሚመጣው ኮሌስትሮል ራሱ? ይህም በሰፊው እናያለን። ከዛ በፊት ግና የእኔ ቤተሰብ መሆናችሁን ባትረሱ፣ አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ አድርጋችሁ መጀመር ትችላላችሁ። ስለ ሁሉም ነገር እግዚአብሔር ይመስገን የሚለውን ኮሜንት ላይ ማየት ፈልጋለሁ። ጻፉልኝ። ወደ ቪዲዮ። ኮሌስትሮል የሚመጣው በአመጋገብ ችግር ምክንያት ነው። እንደ ሌሎች በሽታዎች በባክቴሪያ፣ በጀርም፣ በቫይረስ፣ በተለያዩ የበሽታ አምጪ ተዋሲያን የሚመጣ አይደለም። በምንመገባቸው ምግቦች አብሮ ወደ ሰውነታችን ውስጥ የሚገባ ነው። ቅባታማ ነገር ነው። እንደ ቫዝሊን መሳይ ነገር ነው ኮሌስትሮል ማለት። በዚህ ይገባል። ከዛስ ጨጓራችን ምግቡን ፈጭቶ ወደ ደም ስር ሲልክ አብሮ ወደ ደም ስራችን ይሄዳል ማለት ነው። የተጣራው የምግብ አካል ወደ ደም ስር ነው የሚሄደው እንደምታውቁት። በዚህ ጊዜ አብሮ ወደ ደም ስራችን ይሄድና እንደ ደም አብሮ መዞር አይችልም። የሆነ ቦታ ላይ ተለጥፎ ይቀራል። በጉበታችሁ ዙሪያ ስብ ታይቶባችኋል፣ በኩላሊታችሁ ዙሪያ ስብ ታይቶባችኋል ከተባላችሁ ኮምፕሊትሊ ያለባችሁ ኮሌስትሮል ነው። ይሄ ነው። እንዳይዘንስ እንዴት ነው የምንከላከለው? ከተያዘንስ ደግሞ በምንድን ነው ራሳችን ማከም የምንችለው የሚለውን ነገር እነግራቸዋለሁ። ጨርሳችሁ ለማጥፋት ከፈለጋችሁ እኔ ጋር ትመጣላችሁ። እኔ ጋር እስክትመጡ ግን ለጊዜው ቤታችሁ ናችሁ መውሰድ ስላለባችሁ ሕክምና ጥንቃቄ እነግራችኋለሁ። መድኃኒቱ ቤታችሁ ነው ያለው። የሚያስፈልጋችሁ ነገር አንደኛ አብሽን 2 የሻይ ማንኪያ የተፈጨ አብሹ አይቆላም። ጥሬው አብሽ ጽድት አድርጋችሁ አባራውን ትፈጩና 2 የሻይ ማንኪያ የተፈጨ የአብሽ ዱቄት በአንድ ብርጭቆ ውሃ ነክራችሁ ለ1 ሰዓት ብቻ ተነክሮ ይቆይና ትንሽ ሎሚ ጨምራችሁ እሱንን በባዶ ሆዳችሁ ወይም ከምግብ በፊት 30 ደቂቃ ቀደም ብላችሁ ውሰዱት። ምንድን ነው ጥቅሙ? ከ30 ደቂቃ በፊት ወደ ጨጓራችን ይገባና ይሄ አብሽ ለ30 ደቂቃ ጨጓራችን ጋር ያለውን ተረፈ ምግብ ወይም ደግሞ ያለውን ነገር በሙሉ ሸፍኖት ይቆያል። ከ30 ደቂቃ በኋላ ምግብ ስንመገብ እንዳልኳችሁ ኮሌስትሮል በምግብ አይደለም የሚገባው። ጨጓራ ያንን ምግብ ፈጭቶ ወደ ደም ስር ከመላኩ በፊት አብሹ ምግብ ውስጥ የገባውን አብሮ የመጣውን ኮሌስትሮል እንደ ማግኔት እየሰበሰበ ወደ ወፍራም አንጀት ዲፖርት ያደርገዋል። ስለዚህ ወደ ደም ስራችን የመሄድ እድሉ በዛው ልክ ይቀንሳል ማለት ነው። ይሄንን መከላከል እንችላለን፣ መቀነስ እንችላለን ወይስ ማጥፋት ወይም ደግሞ እንዳይዘን ማድረግ እንችላለን ወይ? 8 ቅደም ተከተሎች አሉ። በዝርዝር ልንገራችሁ። አንደኛ፣ በቀን እስከ 3 ፍሬ የነጭ ሽንኩርት ፈጭቶ ለ10 ደቂቃ ንፋስ አስመትቶ በአንድ የግማሽ የሾርባ ማንኪያ ማር ለውሶ እሱን መውሰድ። ሁለተኛ፣ በቀን 1 ብርጭቆ የአጃ አጥሚት በአንድ የሾርባ ማንኪያ የተፈጨ ተልባ ጋር ቀላቅላችሁ መውሰድ። ሶስተኛ፣ በቀን አንዴ ከምንበላው ምግብ ላይ 2 የሾርባ ማንኪያ የተፈጨ ተልባ እየነሰነስን መጠቀም። አራተኛ፣ ግማሽ የሻይ ማንኪያ ቀረፋ ወይም ቅርንፉድ በሻይ መልክ መጠቀም። አምስተኛ፣ አብሽን ትንሽ ጨመር እያደረግን በቀን 3 አረንጓዴ ሻይ በተለያየ ሰዓት በቀን 3 ትንሽ አብሽ እየጨመርን አረንጓዴ ሻይ መጠቀም። ስድስተኛ፣ በቀን እስከ 1500 ሚሊግራም በርቤሬን አትክልት ተራ አካባቢ ታገኛላችሁ። ይሄን መጠቀም ትችላላችሁ። ሰባተኛ፣ 1 የፖም ፍሬ ከነልጣጩ በመፍጨት 2 የሾርባ ማንኪያ የተፈጨ ተልባ ጋር በአንድ ላይ ግማሽ ሎሚ ጨምረን በመቀላቀል ከእራት በፊት ሁልጊዜ 1 መጠቀም እንችላለን ማለት ነው። 8ኛ፣ 1 ሻይ ማንኪያ እርድ
ሩብ ማንኪያ ቁንዶ በርበሬ፣ ግማሽ ሻይ ማንኪያ የወይራ ዘይት ወይም የጥቁር አዝሙድ ዘይት ማድረግ እንችላለን። በአንድ ብርጭቆ ለብ ባለ ውሃ ውስጥ በጥብጠን በባዶ ሆናችን መጠጣት። እስከ 30 ደቂቃ ምንም አይነት ምግብ መመገብ የለብንም። 9ኛ ከእራት በፊት ሁሌም 30 ደቂቃ ቀደም ብለን ማለት ነው አንድ አፕል መመገብ አለብን። እዚህ ላይ ተጨማሪ አደራ የምላቸው ነገር እዚህ ላይ ማለት ነው እነዚህን በምትመገቡ ጊዜ በፍጹም ልትመገቡ የማትችሏቸው ምግቦችን እነግራችኋለሁ። ኮሌስትሮልን የሚያባብሱ ናቸው እነዚህ። አንደኛ የታሸጉ ምግቦችና መጠጦች፣ ሁለተኛ የስጋ ዘር በፍጹም መብላት የለባችሁ። ይሄ ኮሌስትሮላችሁ ከ200 በላይ ከሆነ ምንጊዜም ቀይ መስመር ስለሆናችሁ 200ና ከዛ በታች እስከምታወርዱት ስጋ መመገብ የለባችሁም። ቢራ መጠጣት የለባቸውም። ውሃ ምንጊዜም 4 ሊትር ውሃ በቀን ሎሚ የተጨመረበት ውሃ 4 ሊትር ውሃ በቀን መጠጣት እንዳትተው። በእግራችሁ ለ1 ሰዓት ጠዋት 30 ደቂቃ ማታ 30 ደቂቃ ለ1 ሰዓት በየቀኑ በ4 ሰዓት አንዴ ከዚህ በላይ ከቻላችሁ ከዚህ በላይ አለዛ ግን ቢያንስ 1 ሰዓት እንቅስቃሴ ማድረግ እንዳለባችሁ እንዳትረሱ። በነገራችን ላይ ኮሌስትሮል ምንድነው ምልክቱ? እንዳለብንስ በምን ነው የምናውቀው? አንደኛ ምልክቶቹ ሲታዩባችሁ የትኞች ምልክቶች? አንደኛ ሰውነታችሁ መታጠፍ፣ መዘርጋት፣ መቸገር፣ እጃችሁ፣ እግራችሁ፣ ጣታችሁ፣ ተረከዛችሁ፣ ቁርጭምጭሚታችሁ ለመቆም መቸገር፣ ለማጠብ ለመዘርጋት መቸገር። እነዚህ ምልክቶች ሲታዩባችሁ ኮሌስትሮል ሊሆን ስለሚችል ምርመራ ማድረግ አለባችሁ። ምርመራው በጣም ርካሽ ስለሆነ ኖርማሊ መለካት ነው። እንደ ስኳር እንደ ግፊት መለካት ስለሆነ ትለኩና ከ200 ከዛ በላይ ከሆነባችሁ ቀይ መስመር ናችሁ። በቀጥታ ወደ ሕክምና መሄድ አለባችሁ ማለት ነው። ጨርሶ የሚያጠፋው መድኃኒት እኔ ጋር ያለ እስካሁን የነገርኳቸው ከ50 እስከ 70% በሽታውን የሚቀንስ ነው። ጨርሶ ዜሮ ሊያደርገው አይችልም። ዜሮ ለማድረግ እኔ ጋር ነው። በነገራችን ላይ እኔ ጋር ሕክምና ስትመጡ ከቻላችሁ በአካል መገኘት ብትችሉ ይመከራል። ካልቻላችሁ የራሳችሁ የሆነ ሰው እኔ ጋር መጥቶ መድኃኒቱን መውሰድ የሚችል ሰው ካላችሁ መላክ ትችላላችሁ። የራሳችሁ የሆነ ሰው ዴሊቨሪ ብዙ ጊዜ የምትጠይቁ ሰዎች አላችሁ። ያው ካለማወቅ ነው። መድኃኒት ዴሊቨሪ አይደረግም፣ ወንጀል ነው፣ ትክክልም አይደለም። እናንተም ወደፊትም ቢሆን መድኃኒትን በዴሊቨሪ ለመጠቀም በፍጹም እንዳትሞክሩት፣ ሪስክ ነው። በፍጹም ዴሊቨሪ የሚባል ነገር ሕክምና ላይ አይሰራም። ብትችሉ በአካል ነው፣ ካልቻላችሁ እንዳልኳችሁ በእናንተ በሆነ ሰው መውሰድ ትችላላችሁ። አድራሻዬ አዲስ አበባ ነው። ከመገናኛ ወደ ላምበረት በሚወስደው መንገድ ከእስራኤል ኤምባሲ እልፍ እንዳላችሁ መጀመሪያ የምታገኙት ቶታል ማደያ አለ። ከመደያው ስትደርሱ ሳታልፉት ማለት ነው በስተቀኝ ታጥፋችሁ ተስፋዬ ወርቁ ህንፃ ወይም የኢትዮጵያ ንግድ ባንክ ያለበት ህንፃ ላይ 1ኛ ፎቅ እገኛለሁ። በተቀመጠው የስልክ አድራሻ በቴሌግራም በኢሞ አግኙኝ። ለነበረን ጊዜ ከልብ እናመሰግናለሁ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ኮሜንታችሁን ከታች እጠብቃለሁ። በቀጣይ የትኛውን ሕክምና ልስራላችሁ? እባክህ እዚህ ጋር ስራለኝ፣ የኔ ምልክት ምንድን ነው የሚያደርገኝ? ህመሜ ይሄ ነው፣ እባክህ ይሄን በሽታ ከቤቴ እንዴት መታከም እችላለሁ የሚለውን ደግሞ ከታች አስቀምጡልኝ። እያንዳንዱ በሽታ እሰራላችኋለሁ። ለነበረን ጊዜ ከልብ እናመሰግናለን።